ኢትዮቴክ የኢትዮጵያውያን ሰላም እንደ ኢትዮ ኤሌክትሮኒክስ ቤተሰቦች እንደምንሰነበታችሁ። በዛሬው ፕሮግራማችን ደግሞ ምናልባት በ2026 ከምትገዟቸው እቃዎች አንዳንድ በጥራታቸው ከፍተኛ የሆኑና እንደዚሁም ብትገዟቸው የተሻሉ ጥቅም ሊሰጡ የሚችሉ የኤሌክትሮኒክስ እቃዎችን ይዤላችሁ መጥቻለሁ። በጥሞና እንድትከታተሉና አብራችሁ እንድትቆዩ ጋብዛለሁ። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ አብሮነታችሁ አይለይን እያልን ወደ ዛሬው ፕሮግራም በቀጥታ ገባለሁ። እንግዲህ በ2026 ልትገዟቸው ከምታስቧቸው ኤሌክትሮኒክስ እቃዎች የመጀመሪያውን ስልክ ነው ያመጣሁላችሁ። ስልክ እንግዲህ በ2026 የተሻሉ ተደርገው ከተሰሩ ስልኮች አንዱ ሳምሰንግ አልትራ ኤስ26 ነው። ሳምሰንግ አልትራ ኤስ26 በቴክኖሎጂ ውስጥ ከፍተኛ ደረጃ ላይ ከሚገኙ መሳሪያዎች አንዱ ነው። ይህ ስልክ የመገናኛ መሳሪያ ብቻ ሳይሆን እንደተነጋገር ነው በአይ ካሜራ ቴክኖሎጂ በፕሮሰሰር ኃይለኛና በደህንነት ላይ የተገነባ ትንሽ ኮምፒውተር ሆኖ ተሰርቷል ማለት ነው። እንግዲህ በባትሪ አቅሙም ከፍተኛ አቅም ኖሮት 3 ቀን ሊያስጠቅም የሚችል ሙሉ ኃይሉ ሳይቆራረጥ 3 ቀን ሊያስጠቅም የሚችል ካሜራውም እንደዚሁ ደግሞ በሌሊት ፎቶ ማንሳት የሚያስችል አቅም ኖሮት በአርቲፊሻል ኢንቴሊጀንስ ታጅቦ የራሱ አርቲፊሻል ኢንቴሊጀንስ ተገጥሞለት ያለ ኢንተርኔት አርቲፊሻል ኢንቴሊጀንስን እንዲሰራ ተደርጎ የመጣው ይህ ስልክ ማለት ነው። እንግዲህ ካሜራ ጥራቱን ነግሬያችኋለሁ። የቪዲዮ ጌሞችን እና እንደዚሁ የተለያዩ ኮምፒውተር ላይ ታገኟቸው የምትችሏቸውን ፊቸሮች በሙሉ አሟልቶ መጥቷል ማለት ነው እና በ2026 ሳምሰንግ ኤስ26 እየተሻለ ሆኖ መጥቷል ማለት ነው። ካሜራው እንግዲህ 200 ሜጋ ፒክስል ነው። ስክሪኑ አሞሌድ ዲስፕሌይ ከፍተኛ ጥራትና ቀለም የተሻለ ኃይለኛ የባትሪ ኃይል አስተማማኝ ሆኖ መጥቷል። እሱን እጠቁማችኋለሁ። የመጀመሪያው በሁለተኛ ደረጃ ቲቪ ከገዛችሁ ቲቪ ካስፈለጋችሁ ስማርት ቲቪ 2026 ሞዴል ሳምሰንግ በጣም በዘመናዊ ሁኔታ ዘመናዊ መጥቷል ማለት ነው። ዘመናዊ ስማርት ቲቪ ከመደበኛው ቲቪ በተለየ ኢንተርኔት፣ ኤአይ ምስሎችን ማሻሻያ እና ስማርት ሆም ግንኙነት ያለው የመዝናኛ ማዕከል አካቶ ነው የመጣው። እንግዲህ ይህ ቴክኖሎጂ ኦኤልኢዲ ወይም ዩኤልኢዲ ዲስፕሌይ የተሻለ የብርሃን ጥልቀትና ጥቁር ቀለም እና የላቀ የምስል ጥራት አካቶ ከድሮ መጥቷል ማለት ነው። ስለዚህ ይሄ ቴሌቪዥን እንግዲህ በቤታቸው ውስጥ የሲኒማቲክ የሆነ ዲስፕሌይ የምትወዱ ሰዎች ከፍተኛ ደረጃ እዛው ያላችሁ እስከሚመስላችሁ ድረስ ውስጡ ያላችሁ እስከሚመስላችሁ ድረስ በጥራቱ ከፍተኛ ሆኖ ተሻሽሎ መጥቷል ማለት ነው። ስለዚህ እሱን ብትገዙ እነግራችኋለሁ። ምስሉን ሳይቀር ራሱ ነው የሚያሻሽለው። እዛው ላይ የተሰራለት አይሲ ምስሉን ራሱ የሚያሻሽልበት ሲስተም ተገጥሞለታል ማለት ነው። በድምፅም እንግዲህ ቮይስ ኮንትሮለር አለው። ራሱ ላይ ቮይስ ኮንትሮለር አለው። በድምፅ ራሳችሁ ኮንትሮል ማድረግ ትችላላችሁ። ትዕዛዝ መቀበል ይችላል ማለት ነው። በሶስተኛ ደረጃ ፍሪጅ ከገዛችሁ የፍሪጅ ቴክኖሎጂን ይዤላቸው የመጣው ሶስተኛው ዘመናዊ ፍሪጅ ከቀድሞ የሚለየው በአሁኑ ይሄ አሁን ይዤላቸው የመጣ በኤአይ ቁጥጥር፣ በኃይል ቆጣቢነት እና በስማርት ሆም ግንኙነት ውስጥ በዛ ሲስተም በዛ ቴክኖሎጂ ተራብሎ የተሰራ ነው ማለት ነው። እንግዲህ ፍሪጅ ኤአይ ኤነርጂ ሞድ ነው። ስለዚህ ኃይል አጠቃቀሙ በጣም ሴፍ የሚባል በዝቅተኛ ኃይል ከፍተኛ ጥቅም የሚሰጥ ፓወር ቢሄድ መብራት ቢሄድ 2 ቀን 3 ቀን ራሱን በኤአይ ኢንተግሬት ሰርክት አማካኝነት ራሱን ውስጡ ያለውን እቃ እንደነበር አድርጎ ሳይበላሽ ሊያቆይላችሁ የሚችል ነው። ኢንቨርተር ኮምፕረሰር አብሮ ተገጥሞለታል። ይህም ደግሞ እንግዲህ የሞተር ፍጥነቱን ነው የሚወስነው። በራሱ መቆጣጠር ኃይል ራሱ እንዲቆጣጠር ያደርጋል ማለት ነው። ስማርት ሴንሰር ሲስተም ነው። የሙቀት አጠቃቀም ሁኔታ ከአየር ንብረቱ ጋር ራሱ አፕዴት እያደረገ የሚያስተካክል ቴክኖሎጂ አብሮ ተካቶለታል ማለት ነው። እንግዲህ በ26 የሚመረጡ ኤሌክትሮኒክስ እቃዎች እና መለያቸው ፓይሎት አውቶሜሽን እና ኢነርጂ ኤፊሽንሲ ናቸው። እንግዲህ ስለዚህ እነዚህ
ያካተተ መሆን አለበት። በአጠቃቀም ደረጃ እንግዲህ የኃይል አጠቃቀማችን የዘመናዊነት ፍላጎታችንና ጊዜንና ሁኔታን አቀላጥፎ ከጊዜው ጋር ሊሄድ የሚችል መሆን አለበት ብዬ እዚሁ ጋር አንድ ደግሞ በተጨማሪ ላካትትላችሁ የሚችለው እንደዚሁ በ26 በጣም ዘመናዊ የሆነ ለእኛና ለጊዜው ሁኔታ የሚመጥን የልብስ ማጠቢያ ማሽን አብሬ አካትቸዋለሁ። ይህ የልብስ ማጠቢያ ማሽን እንግዲህ ከቀድሞ ማጠቢያ ማሽኖች በጣም የሚለይበት መልኩ ይህም በአርቲፊሻል ኢንተሊጀንስ ወይም ኤአይ ኢንተርኔት ኦፍ ቲንግስ ሎት አድቫንስድ ሴንሰር ቴክኖሎጂ አብሮ አካቶ የመጣ ነው ማለት ነው። እንግዲህ ለምሳሌ ሳምሰንግ ቤስፖክ ኤአይ ዋሽንግ ነው የሚባለው ይሄ ማሽኑ የተጠቃሚውን ልብስ አይነት መጠንና የቆሻሻ መጠን በመለየት በራሱ የማጠቢያ ሁኔታ የሚያስተካክል ዘመናዊ መሳሪያ አብሮ ተካቶበት መጥቷል ማለት ነው። የሚጠቀመው ቴክኖሎጂ ኤአይዎች ቴክኖሎጂ አብሮ አካቶ አርቲፊሻል ኢንተሊጀንስ ማጠቢያ አብሮ አካቶ የመጣ ነው ማለት ነው። ሲስተሙ የልብስን ሁኔታ በመመርመር የውሃ መጠንን፣ የሳሙና መጠንን፣ የማጠቢያ ጊዜንና የመዞሪያ ፍጥነትን አርፒኤም የሚባለውን በራሱ አስተካክሎ አውቶማቲካሊ እየመጣ ነው ማለት ነው። ጥቅሙ እንግዲህ ልብስ ከመበላሸት ይጠብቃል፣ የውሃና ኃይል ቁጠባን ብክነትን ይቀንሳል። በጣም ብዙ ጥቅም አለው። ዲጂታል ኢንቨርተር ሞተር አብሮ ተካቶለታል ማለት ነው። ይህ ዲጂታል ኢንቨርተር ሞተር ቴክኖሎጂ በቀጥታ የሚቆጣጠርና የተሻለ ብቃት እንዲኖረው አድርጎት ነው የመጣው ማለት ነው። ከቀድሞ ሞተሮች የሚለየው ዝቅተኛ ድምፅ ያመነጫል። ኃይል እንደ በፊቶቹ የመንገጫገጭ ባህሪ የለውም። ኃይል ፍጆታን ይቀንሳል። የመጠቀሚያ እድሜ ይራዘማል። ይህንን አካቶ መጥቷል። በቀጣይ ደግሞ ስማርት ኮኔክቲቪቲ ወይም ሎ ቴክኖሎጂ ማሽኑ ከስልክ ጋር በመገናኘት ተጠቃሚ ማጠቢያ ፕሮግራም መጀመር ሁኔታውን መመልከት ያስችላል ማለት ነው። አብሮ የስህተት መልእክትን ማግኘት ይቻላል። እዛ ላይ ኢረር ቢፈጠር ስልኩ ላይ መልእክት ስልካችን ላይ ሊሰጠን ይችላል ማለት ነው። ኢኮሎብል ቴክኖሎጂ አብሮ እዚሁ ላይ ተካቶለታል። ይህ ኢኮሎብል ቴክኖሎጂ ሳሙናና ከአየር ውሃ ጋር በማዋሃድ ትንሽ አረፋዎችን ይፈጥራል። ጥቅሙ ምንድነው? በዝቅተኛ ሙቀት እንኳን ጥሩ ማጠቢያ ጥሩ እጥበት እንዲኖረን ያድርጓል ማለት ነው። ከቀድሞ ማጠቢያ ማሽኖች ይህም የሚለየው የቀድሞ ማሽኖች በ26 ስማርት ዋሽንግ በእጅጉ ምርጥ ሆኖ ተሻሽሎ የመጣባቸውን በቴክኖሎጂ የተራቀቀ በአርቲፊሻል ኢንተሊጀንስ የተራቀቀ ራሱ ልብሶቹን የሚቆሽሹበትን ጊዜ ፕሮግራም አድርጎ በትንሽ ውሃ በትንሽ ሳሙና አረፋ ራሱ አውቶማቲካሊ የልብሱን ቁጥር በመመጠን እንድንጠቀም አድርገው ነው ተሻሽሎ የመጣው ማለት ነው። እንግዲህ ይህም ውሃ ይቆጥባል። የልብስን የሚጠብቅ አሰራር አብሮ አቀላጥፎ መጥቷል። ቀላል አጠቃቀም በጣም ቀላል ሆኖ መጥቷል። የርቀት ቁጥጥር እንዲሁም በስልካችን ተካቶ መምጣቱ ልብሳችን ሳይታጠብ ቤት የሆነ ጊዜ ቢያልፍበት ስልካችን ላይ ጥቆማ ይሰጠናል ማለት ነው። ቤኮ እንግዲህ ይህ ቤኮ ዋሽንግ ማሽን የሚባል የ26 ዘመናዊ የቤት አውቶሜሽን አካል ነው። ይህ ኢትዮቴክ የኢትዮጵያውያን